አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያልኩት። አልሐምዱሊላህ ደህና ነኝ። ያላችሁበት የዓለም ዳርቻ ሰላማችሁ ይብዛል፣ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ በጣም ቀለል ያለች የመኮረና በሽመል አሰራር አሳያችኋለሁ ማለት ነው። ስራውን ለመስራት የሚያስፈልገን መኮረኒ፣ የምንፈልገውን የመኮረኒ አይነት ሽንኩርት፣ ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት እንዲሁም የኔ ከታትፌ ያዘጋጀሁት እንትን ዶሮ ስዱር ጅጃጅ ማለት ነው። እንትን የሌለበት ስዱር ጅጃጅ አዘጋጅቻለሁ። ዙብዳ ወይንም ቅቤ፣ የገበታ ቅቤ። ሌላ ደግሞ ሀሊብና ዱቄት ያስፈልገናል ማለት ነው። ወደ አሰራሩ ጅብና ያስፈልገናል ማለት ነው። ጅብና እንዲፈላ ጅብና ያስፈልገናል። እዚህ ጋር መጥበሻ አዘጋጅቻለሁ። ሽንኩርቱን እንደዚህ አድርገዋለሁ ማለት ነው። በደንብ አላደቀኩትም። ሽንኩርቱን ዘይት አላደረኩም። ዝም ብዬ ትንሽ ጠበስ አደርገዋለሁ ማለት ነው። እንደዚህ ሽንኩርቱን የሚከተል እስከሚልን ድረስ እዚህ ጋር እንትን የመኮረኒ መስሪያ ድስት አዘጋጅቻለሁ። ትንሽ ዘይት ካደረኩ በኋላ ትንሽ ጨው አድርግበታለሁ። እናንተ የበቃችሁን ያህል ማለት ነው ገምታችሁ አድርጉ። እኔ እንደዛ አድርጌ ገምታለሁ። እዚህ ጋር የፈላ ውሃ አዘጋጅቻለሁ። በጣም ነው እናደርጋለን ማለት ነው። እዚህ ጋር ያዘጋጀነው መኮረኒ እንጨምራለን ማለት ነው። አይመስለኝም በአንድ ጊዜ ስለሆነ መቀረጸው። ይኸው እንደዚህ መኮረኒያችን ይበስላል። እዚህ ጋር ሽንኩርታችንም እየበሰለ ነው። ትንሽ ዘይት እናደርግበታለን ማለት ነው። በሰል ካለልን በኋላ ትንሽ ዘይት ብዙም አላበዛም። እንደዚህ እያደረግን በደንብ ከጠበስን በኋላ እዚህ ጋር ደግሞ ሌላ ድስት እናዘጋጃለን። በሽመል ለመስራት ዛሂልን የገበታ ቅቤ ወይንም ዝብዳ እናደርግበታለን ማለት ነው። እዚህ ጋር መኮረናችንም እየበሰለልን ነው። እዚህ ጋር ሽንኩርታችንም እየበሰለ ነው። እዚህ ጋር ያዘጋጀነውን ቅቤ እናደርገዋለን ማለት ነው። እንትን እንዲልልን በደንብ እስከሚቀልጥ ድረስ እንጠብቀዋለን። እዚህ ጋር ሽንኩርታችንን በደንብ መጥበስ አለብን፣ ቆንጆ ጣዕም እንዳያመጣ። በዚህ ከጠበስን በኋላ ነጭ ሽንኩርት እናደርጋለን ማለት ነው። ነጭ ሽንኩርት እናደርጋለን። እዚህ ጋር መኮረናችን እየበሰለ ነው። እዚህ ጋር ደግሞ ያዘጋጀነው ቅቤ ቀልጦልናል። ዱቄት እናደርጋለን። ያዘጋጀነውን ዱቄት እናደርጋለን። እዚህ ካደረግን በኋላ በደንብ አድርገን እንለዋለን ማለት ነው። በደንብ አድርገን እናዋህደዋለን። እዚህ ጋር ሽንኩርታችን ከበሰለልን በኋላ ያዘጋጀነውን ዶሮ እናደርጋለን ማለት ነው። እዚህ ጋር ያዘጋጀነውን በሽመሉን በደንብ አድርገን ዱቄቱ ትንሽ እስካለ ድረስ በደንብ እንለዋለን። ከቅቤው ጋር በደንብ አድርገን እንለዋለን ማለት ነው። እና ትንሽ ጣዕም ነው ቆንጆ እንዲሆን እንደዚህ አድርገን በደንብ አድርገን እናምሰዋለን። ያው ጥራት የለውም ጀዋሌ በነገራችን ላይ ስልክ በአንድ ጊዜ ስለሆነ የምንቀርጸው ብዙም አይመችም። ይህ ጋር ያዘጋጀነው እንትን ዶሮ እየበሰለልን ነው። እንደዚህ አድርገን ትንሽ ውሃው መጠጥ እስካደረገ ድረስ እንላለን። እዚህ ጋር መኮረናችን እየበሰለ ነው። ይሄው እዚህ ጋር በሽመልን በደንብ አድርገን ካመሳየቱት ከለሩ ራሱ ትንሽ ወይዬ ብሏል። ከዛ እዚህ ጋር ያዘጋጀሁትን ሀሊብ አድርጋለሁ ማለት ነው። በደንብ አድርጋችሁ እንትን በርስ እንዳይጓጉልባችሁ በደንብ አድርጋችሁ አማክሩት ማለት ነው። እንዳይጓጉልባችሁ ተጓጎለ እንትን ይላል። ይሄው እዚህ ጋር እንደዚህ ሆኗል። በደንብ አድርጋችሁ አማክሩት እንዳይጓጉልባችሁ። እንደዚህ ካደረጋችሁ በኋላ ትንሽ ነጭ ሽንኩርት አድርጉበት፣ ለጣዕሙ ቆንጆ ነው። እንዲሁም እንትን አድርጉበት ጨው ማለት ነው።
ትንሽ ጫው እንዳይበዛባችሁ እናንተ ገምታችሁ አድርጉ። ጫውና ነጭ ሽንኩርት አድርጉበት። በሽመል በጣም ነው ቆንጆ የሚሆነው ጣዕም ነው። ይህ በደንብ አድርጌ ምንም ነገር አልጓጎለም። እንዳይጓጉባችሁ በጥንቃቄ አድርጋችሁ አማስሉት። እንደዚህ ነው በደንብ ይወስናል ማለት ነው። ከዛ እዚህ ጋር ዶሮአችን በደንብ ውሃውን ምጥጥ ካደረገ በኋላ የተለያዩ ባህራቶችን ቅመማ ቅመሞች እናደርጋለን። ጅቡና እንደዚሁም ማጁን ሙሸከል ባህራት ያላችሁን ባህራቶች ተጠቅማችሁ አድርጉበት ማለት ነው። እንደዚህ በደንብ አድርጋችሁ መስሉት። እዚህ ጋር መኮረኒ እየበሰለ ነው። እንዳይቦካባችሁ ትንሽ በሰል ካለ አውጡና እንትን በሉት፣ አጥሉት ወይም አጥሉት እንዳይቦካባችሁ። በዚህ በደንብ ከበሰለ ትንሽ በዚህ ውሃው ላይ ከተሆነ የመውካት ባህሪ አለው መኮረኒ ማለት ነው። እዚህ ጋር የዶሮዬ እንደዚህ ሆኗል። በጣም ቆንጆ ሽታ አለው። በስርዓት እንጥንጥን አድርጋችሁ ከሰራችሁት በጣም ነው የሚጣፍጠው ማለት ነው። ሽንኩርቱን በደንብ አድርጋችሁ አጉላልታችሁ ትንሽ በኋላ ቅመማ ቅመም እስከሚዋሃድ ድረስ በዚህ ትብለዋለሁኝ። እዚህ ጋር እንትናችን መኮረናችን እየበሰለ ነው። እኔ እና ቁጤ ትብለዋለሁ አጠለዋለሁ ውሃው እንዳይወጣብኝ። እዚህ ጋር በሽመላችንን በደንብ ቆንጆ ሆኖ ምጥንጥን ያለ ሆኖ አልወፈረም፣ አልቀጠንም፣ መካከለኛ ሆኖ ቆንጆ ሆኖ እንትን እየበሰለ ነው። እንዳይቀጥንባችሁ በሽመል መጠንጥን አድርጋችሁ ስሩት፣ ደግሞ እንዳይጓጉልባችሁ በደንብ አድርጋችሁ አማስሉት። ስጋችን ማማሰል አለብን። ያው ምጥጥ ስላለ ምጥጥ እስከሚያደርግ ታያችሁት። ውሃው እንደዚህ ዘይት እንትን ይላል በደንብ ከተሰራ ትንሽ ይሰራል። ውሃውን እየመጠጠነ ትንሽ በሰግደውና እዚህ ጋር ስጋ ይበልጣል። ሰልሳ ተጠቀሙ። ሰልሳ ምንድን ነው? ይሄ ባለፈው ሩዝ ስሰራ ሰልሳ ብለሽ ያልኩ ምንድን ነው አላችሁ? ይሄን ነው ማለት ነው። ጦማጥም ፍሬት እንትን ቲማቲም መጠቀም ትችላላችሁ። እኔ ቲማቲም አልጠቀምም። ምን የምጠቀመው እንደዚህ አድርጌ ወደምንይዋለሁ በደንብ አማስለዋለሁ። እዚህ ጋር መኮረኒ ትንሽ በሰልላለና ገና ስላልበሰለ እንትን ያላል ትንሽ በሰልልና እንትን እለዋለሁ። ውሃውን አጠለዋለሁ እንዳይቦካችሁ እንዳይፈስ። አያችሁ ከለሩ በጣም ነው የሚያምረው። እዚህ ጋር ደግሞ ይኸው እንትን በሽመሌንም እየሰራው ነው። ቆንጆ ነው። አልወፈረም፣ አልቀጠንም፣ መጥንጥን ያለ ማለት ነው። እንደዚህ ካደረኩ በኋላ ትንሽ ውሃ አደርግበታለሁ። ስጋው ትንሽ በሰል እንዲልኝ አላበዛም። ትንሽ ነው የምንጠቀመው። ነገራችን ላይ ስልክ ይዞ እየቀረጡ መስራት በጣም ነው የሚከብደው። ይሄ በሰል ይበልልን። በኋላ በዛም ትንሽ ነው የማደርገው። ይሄ ምጥጥ እስከሚያደርገው ድረስ ውሃውን አጥቷለሁ ማለት ነው። በዛውም ዶሮውም ይበስላል በደንብ። በነገራችን ላይ ስላችሁ እዚህ ሀገር ዶሮ ብዙም እሳት አይፈልግም፣ ቶሎ ይበስላል። ላይ ደውስ ስለሚቀመጥ ቶሎ የመብሰል ባህሪ የማለት ባህሪ ያለ። ይኸውና እዚህ ጋር መኮረኒን በስሎልኝ እንትን ብየዋለሁ፣ አጥልሌዋለሁ ማለት ነው። እንዳልኳችሁ እንዳይቦካባችሁ ጥንቃቄ ማድረግ አለባችሁ። ይኸው በጣም ቆንጆ ነው፣ አልቦካማ፣ ምንም አላለም፣ በስርዓት ነው የበሰለው። እዚህ ጋር በሽመላችን ይበቃዋል። በቃ እናጥፈዋለን፣ እሳቱን ይበቃዋል። መጠንትን ያለ ሆኗል። ዶሮአችንም ይኸው በዚህ መልኩ በደንብ ሆኖ በስሏል። ይኸው ቤተሰብ ጨውን ረስቷለሁ። ጨው አድርጉ፣ ጨው አድርጋለሁ። ጨው አድርጉ እንዳረሱት ማለት ነው። እኔ አሁን እዚህ ጋር አንድ ግሽጣ ጅቡና እጠቀማለሁ። ግሽጣ አንድ መላጊያ ግሽጣ እጠቀማለሁኝ። እንደዚሁም ጅቡና ሳይድ ከዛ አንድ መላጊያ ያደርጋለሁ ማለት ነው። እናንተ ማድረግ ትችላላችሁ፣ አለ ማድረግ ትችላላችሁ። እዚህ ጋር አንድ መላጊያ ግሽጣና አንድ መላጊያ ጅቡና ሳይድ ተጠቅሜያለሁ።
ማድረግም ትችላላችሁ፣ አለማድረግም ትችላላችሁ፣ እንደ ፍላጎታችሁ ማለት ነው። እንደዚህ ነው ቡናውን እዚህ ጋር እኔ እዚህ ጋር መኮረኒውን ሳጠል ትንሽ ውሃ አስቀርቼ ነበረ። ትንሽ ውሃ አረግበታለሁ። እንደዛ አድርጌ የመኮረኒውን ውሃ ትንሽ አስቀርቼ ነበረ። አሁን ያረኩበት ይሄን ይመስላል። አያችሁት? በጣም ነው የሚያምረው። ሽታው ልነግራችሁ አልችልም። ባህራቱ ይኸው አያችሁት? እንደዚህ ነው። በጣም ነው ቆንጆ የሆነው። እናንተ ተጠቀሙ። ይሄን ኦርጋኒክ ምንድን ነው የሚባለው አማርኛ? ይሄ ማለት ነው። ይሄንን ትንሽ አድርግበታለሁ ከላይ። ቆንጆ ነው ለጣዕሙ። እንደዚህ ማለት ነው። ትንሽ አሁን ጨርሻለሁ። ይሄው በጣም ይበቃዋል። አሁን እንትን መሳተን ብለን እናጠፋዋለን። ከታች ይበቃዋል። ተዘጋጅቷል። ዋው ማሻአላ ሽታ አትንገሩ። አሁን እዚህ ጋር የመኮረኒ የሰራሁበትን ድስት ይሄንኛው ስለማይበቃን ትንሽ ስለሆነ አመጣና ይሄንኛውን እንደዛ አድርገዋለሁ ማለት ነው። እዚህ ላይ አይበቃን ትንሽ ስለሆነች ለመኮረኒም ስናቀላቅል ስለማይበቃን ማለት ነው። በነገራችን መጀመሪያ መኮረኒውን ማድረግ ትችላላችሁ እንደፈለጋችሁ። ከዛ ይሄንን እናመጣና አቀላቅላለሁ ማለት ነው። እዚህ ጋር መኮረኒያችንን በደንብ አድርገን ከስትወረው ጋር በደንብ አድርገን እናደበላልቀዋለን ማለት ነው። በጣም ነው የሚያምረው ከለሩ፣ ሽታውም ለተናገኛችሁ በጣም ነው የሚጣፍጠው ሽታው ራሱ እና ይሄን ይመስላል። በደንብ አድርገን እናደበላልቅ አለብን። ይኸው በዚህ መልኩ አደበላልቄዋለሁ እንግዲህ። አሁን እዚህ ጋር ያዘጋጀነውን በሽመል ይኸውላችሁ በጣም ነው ያልቀጠነም አልወፈረም። በጣም ቆንጆ ነው። አሁን እዚህ ጋር ትንሽ እናደርጋለን ማለት ነው። እዚህ ያው ለእንትን መስሪያ አዘጋጅቻለሁ። እዚህ ጋር ትንሽ አደርግበታለሁ። ትንሽ ብዙ አይደለም፣ ትንሽ ከታች ማለት ነው። እዚህ ጋር አድርገዋለሁ። ይሄንን እንደዚህ አድርገዋለሁ። ለምበር ግን እንደብላልቅ እንተናለን እናዳርሳለን ከታች ያለውን ማለት ነው። እንደዚህ ያው እንዳልኳችሁ ደጋገምኩባቸው እንዲቃላት በአንድ ጊዜ ስለሆነ የምቀርጸው ብዙ አይመችም። ለዛ ነው። ከዛ ያዘጋጀነው መኮረኒ እናመጣና እናደርገዋለን ማለት ነው። ይሄው አያችሁት እንዴት እንደሚያምር ከለሩ ራሱ በጣም ነው የሚያምረው። ሽታው አትንገሩኝ። አሁን ብሉይ ነው የሚለው። አሁን እዚህ ጋር ጅብና ነጥቶላት ጅብና ከላይ ያደርግበታለሁ ማለት ነው። ይሄው እንደዚህ ካደረኩ በኋላ ጅብናውን እንደዚህ ከላይ ያደርግበታለሁ። እንደዚህ ያደርኩ ማለት ነው። እንደዚህ ያደረጋችሁ ይበቃው እንዳይበዛ እንደዚህ እያደረጋችሁ ይሄው እንደዚህ ካደረኩ በኋላ አሁን በሽመሉን አመጣና ከላይ አድርግበታለሁ ማለት ነው። እንደዚህ እያደረኩኝ ያው በነገራችን ላይ የሚሰራበት እንትኗ እቃዋ በጣም ትንሽ ነች። እንደዚህ እያደረጋችሁ በሽመሉን ከላይ እንበሉት ማለት ነው። ይሄውላችሁ በዚህ መልኩ ጨርሻለሁ ማለት ነው። ትንሽ ቅቤ ከላይ ጣልጣል አድርጉበት። ያው መኮረኒ በሽመል የሚያቅተው የለም፣ ግን የሚያወቁትን ማሳወቅ ብልህነት ነው ይባላል አይደለ? ለዛ ነው። እና ይሄን ይመስላል። በጣም ቆንጆ በጣም ቀልጠፍ ባለ አሰራር ስሩና ብሎ ማለት ነው። እና ይሄን ይመስላል። አሁን ፎርኖ እንትን ውስጥ አስገባዋለሁ። ይሄው እዚህ ጋር 180 ዲግሪ እንትን ብዬ ከታች አስገብቻለሁ ማለት ነው። ይብሳል። ከዛ ከበሰለ በኋላ ከላይ ትንሽ እንትን እንለዋለን ማለት ነው። ቤተሰብ በዚህ መልኩ በስሏን እንትን እንለዋለሁ ማለት ነው። አጣለሁ በጣም ትክክል ብለሽ ይሄው ይሄን ይመስላል። በጣም ነው ቆንጆ ሆነ የበሰለው።